ኢራንን የኒውክሌር መርሃ ግብር አሜሪካ እንዳስጀመረቻት ምን ያሉታችሁ ታውቁ ኖሯል። የኢራን የኒውክሌር ፕሮግራም ባለፉት 2 አስርት ዓመታት የቀጠናው የፖለቲካ ትኩሳት ከመሆኑ ባሻገር ከምዕራባውያን ጋር ሆድና ጀርባ አድርጓታል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ እንደ አውሮፓውያን አቆጣጠር በ2003 ዓመተ ምህረት ለ18 ዓመታት በሚስጥር ኢራን የኒውክሌር ተቋማቱን ስትገነባ መቆየቷን ከደረሰባት ወዲህ ደግሞ ተከታታይ ዲፕሎማሲያዊ ጥረቶች እየተካሄዱ ቆይተዋል። ይህ ግኝት ግን ኢራን የፈረመችውን የኒውክሌር ጦር መሳሪያዎችንና ቴክኖሎጂዎች ያለ ማስፋፋት ስምምነት የሚጥስ ነው። በዚህም የተነሳ እስራኤል ጋር የጉድ ከመታየት በተጨማሪ በምዕራባውያን ግፊት በኢራን ላይ የዲፕሎማሲያዊ ግዘት ማዕቀብን እንዲሁም ሌሎች ጫናዎችን ሲያሳድሩ ቆይተዋል። ይህም ደግሞ በምዕራባውያን ሀገራት ብቻ ሳይሆን የቴህራን ወዳጅ የሆኑትን ቻይናና ሩሲያንም ያካተተ ነው። ኢራን ከዚህ ውዝግብ ውስጥ ያስገባት የኒውክሌር ፕሮግራም በወቅቱ ስልጣን ላይ የነበረው ፕሬዝዳንት መሐመድ ሻታሚ መንግስት ለሰላማዊ ዓላማ ነው በማለት ቢምልም ቢገዘትም ግን ሰሚ አላገኝም ነበር። የእንቅስቃሴው አስተባባሪ የሆነችው አሜሪካም ኢራን ውስጥ የተገኙትን ማስረጃዎች በመጥቀስ ቴህራን የአቶሚክ ጦር መሳሪያ ለመታጠቅ ትፈልጋለች ለሚለው ጥርጣሬዋ እንደ ማረጋገጥ አቀርበዋለች። የኢራን የኒውክሌር መርሃ ግብር የጆርጅ ደብሊው ቡሽ፣ የባራክ ኦባማ፣ የዶናልድ ትራምፕ እና የጆ ባይደን ተከታታይ የአሜሪካ አስተዳደሮች ማዕከላዊ ጉዳይ ሆኖም ቆይቷል። እነዚህ የአሜሪካ ፕሬዝዳንቶች የኢራን የኒውክሌር መርሃ ግብር በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር በመሆኑ በመጥቀስ መፍትሄ ለማበጀት የተለያዩ መንገዶችን ተጠቅመዋል። ፕሬዝዳንት ቡሽ በ2002 አክሲስ ኦፍ ኦሊቭ የክፋት ማህበር በተሰኘው ዝነኛ ንግግራቸው ኢራንን የጠቀሱ ሲሆን ያንንም ተከትሎ የተጠናከረ ዓለም አቀፍ ማዕቀብ እንዲጣልባትም አድርገዋል። ኦባማ በ8 ዓመት የስልጣን ዘመናቸው ከቴህራን ጋር ሲደራደሩ በማሳለፍ ከዩናይትድ ኪንግደም፣ ከፈረንሳይ፣ ከሩሲያ፣ ከቻይናና ከጀርመን መንግስታት ጋር በመሆን አጠቃላይ የድርጊት መርሃ ግብር በአውሮፓውያኑ 2015 ተፈራርመዋል። ነገር ግን ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካን ከዚህ ስምምነት በማስወጣት አዲስ የአንድ ወገን ማዕቀብ በኢራን ላይ ጥለዋል። ለዚህ ምላሽ ይሆን ዘንድ ቴህራን በፈረመችው ስምምነት ላይ የተጣሉትን ገደቦች ችላ ማለት ጀመረች። ከዚያም ዩራኒየም የምታበለጽግበትን ደረጃ ወደ 60% አሳደገች። ይህም በተለምዶ ኤሌክትሪክን ለማምጨት ከሚያስፈልገው የ4.5% እጅጉን የራቀና ቦምብ ለመስራት ከሚያስፈልገው የ90% ጋር በጣም እየቀረበ ነው። ፕሬዝዳንት ጆ ባይደን በኢራን ላይ የፈረመችውን ስምምነት በአግባቡ ተግባራዊ እንዲሆን ያደረጉት ጥረት ሳይሳካ የቀረ ሲሆን ትራምፕ የሁለተኛው የስልጣን ዘመናቸውን ሲጀምሩ ጠንካራ አቋም ወስደዋል። በቅርቡ በአሜሪካና በእስራኤል በኢራን የኒውክሌር መርሃ ግብር ላይ የሚያደርጉትን ወታደራዊ ዘመቻ የተቀላቀለች ሲሆን የኢራን የኒውክሌር ተቋማትን በከባድ ቦምቦች ትደበድባለች። ታዲያ ይግረማችሁና የዚህ ሁሉ ጦስ መነሻ ምክንያት ጉደኛው ሀገር አሜሪካ ነች ብላችሁስ? አሜሪካ ዛሬ የኢራን የኒውክሌር ተቋማትን ብትደበድብም በ1950ዎቹ ዓመተ ምህረት ግን ድጋፍ በማድረግ ከፊት ለፊት ተሰላፊ የነበረች ሀገር ነበረች። ይህ ሁሉ የተጀመረው በፕሬዝዳንት ድዋይት አይዘንሃወር ንግግር ነበረ። በአውሮፓውያኑ ታህሳስ 8 1953 በተባበሩት መንግስታት ጠቅላላ ጉባኤ ፊት ፕሬዝዳንት አይዘንሃወር ለወታደራዊ አገልግሎት የሚውለውን የኒውክሌር ቴክኖሎጂ ያለውን ስጋት ጠቅሰው ንግግር አድርገዋል። ፕሬዝዳንቱ ይህንን ስጋት ለመቀነስ ከመፈለግ ባለፈ ቴክኖሎጂውን ለሰው ልጆች አገልግሎት እንዲውል ሐሳብ አቅርበዋል። ይህን መሳሪያ ከወታደሮች መዳፍ መንጠቁ ብቻውን በቂ አይደለም። ወታደራዊ ጭንብሉን እንዴት እንደሚያወልቅ በሚያውቁ ሰዎች እጅ እናስቀምጠውና ከሰላም ጋር እናላምደው አሉ። በቀጠለ በተባበሩት መንግስታት ድርጅት ጥላ ስር በአቶሚክ ኢነርጂ ኤጀንሲ እንዲቋቋም ሐሳብ አቀረቡ። በዚህም የኒውክሌር ለሰው ልጆች ሰላማዊ አገልግሎትና አቶሚክ ኢነርጂን እንደ ሕክምናና ግብርና ላሉ ፍላጎቶች መዋል የሚችልበትን መንገድ እንዲፈለግ ሐሳብ አቀርበዋል። አክለውም ልዩ ግቡ የኤሌክትሪክ ኃይል ለተቸገሩ የዓለም ክልሎች አትረፍፎ ማቅረብ ነው ብለዋል። ሐሳቡ የኒውክሌር ቁስ ማምረትን አቅም ያላቸው ኃይሎች ለተባበሩት መንግስታት ኤጀንሲ ያን እንዲሰጡና ይህም ደህንነቱ በተጠበቀና በተመራማሪዎች እጅ ውስጥ እንዲቀመጥ ያስችለዋል። ያ የአይዘንሃወር ንግግር ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ መፈጠር መንገድን እየጠረገ ሆኗል። ከዚያም ባሻገር አተምስ ፎር ፒስ አተሞችን ለሰላም በመባል የሚታወቀውን ፕሮግራም እንዲጀመር አድርገዋል። በዚህም የአሜሪካ በማደግ ላይ ያሉ ሀገራት የአቶሚክ ኢነርጂ ሰላማዊ አጠቃቀምን ለመርዳት ትምህርትና ቴክኖሎጂ እንድትሰጥ ያስችላታል። በአውሮፓውያኑ መጋቢት 1957 የዩናይትድ ስቴትስ በወቅቱ በመሐመድ ሬዛ ፓህላቪ የምትመራው ኢራን ጋር ከሲቪል የአቶሚክ ኢነርጂ አጠቃቀም የትብብር ስምምነት ፈረመች። በአተምስ ፎር ፒስ መርሃ ግብር ጥላ ስር የነበረው ይህ ስምምነት የኢራንን የኒውክሌር መርሃ ግብር ለመጀመር ግን
መሰረት የጣለ ነበር። በዋሽንግተን በዚያን ቀዝቃዛ ጦርነት ወቅት ኢራን ተጨማሪ መስህብም ነበራት። ዮናግሊንግ ኢቶርማን በ2018 በዌልሰን ሴንተር በታተመ ትንታኔያቸው ላይ በቤተ መዛግብት የተቀመጡ ሰነዶችን ከማንም ጋር ወገንተኛ ያልነበራቸው ኢራን የሶቪየት ህብረት ተጽዕኖ ለመቀነስ የማዕዘን ድንጋይ ተደርጋ ትታይ እንደነበረ ያሳያሉ። አተምስ ፎርብስ የተሰኘው ፕሮግራም ደግሞ ለምዕራቡ ዓለም የሚኖራት ታማኝነትን ያረጋግጣል። እንደ አውሮፓውያን አቆጣጠር በ1997 ዓመተ ምህረት ዩናይትድ ስቴትስ ለቴሄራን ባለ 5 ሜጋዋት የኒውክሌር ምርምር ማብለያ እንዲሁም የተወሰነ መጠን ያለው ከፍተኛ የበለጸገ ዩራኒየምን ሰጠች። ከ3 ዓመት በኋላ ኢራን የኒውክሌር ጦር መሳሪያ ለመያዝም ሆነ ለማልማት እንደማትፈልግ የሚያስገድደውን የኒውክሌር መከላከያ ስምምነት አጸደቀች። ቢሆንም ግን የኒውክሌር ፕሮግራሙን የማበልጸግ ሀሳብ የምዕራባውያን ወዳጅ በነበሩት በኢራኑ ንጉስ ሙሉ በሙሉ የተተወ ግን አልነበረም። ኢራን የኒውክሌር ፕሮግራም አባት ተደርገው የሚወሰዱት አክባር ኢተማድ እንደ አውሮፓውያን አቆጣጠር በ2013 ከቢቢሲ ጋር ባደረጉት ቃለ ምልልስ የንጉሱን ሀሳብ አብራርተው ነበር። በወቅቱ ሻህ ኢራን በቂ ጥንካሬ ካገኘችና በቀጠናው ጥቅማችንን ማስጠበቅ የምንችል ከሆነ የአቶሚክ መሳሪያ አያስፈልገንም የሚል ሀሳብ ነበረው። ይህ ከተለወጠ ግን የኒውክሌር እንደሆነ ይገባል የሚለው አቋም ነበረ ሲሉ ተናግረዋል። ኢተማድ በ1974 የተቋቋመው የኢራን የአቶሚክ ኤነርጂ ድርጅት ሊቀመንበር የነበሩ ሲሆን የሀገሪቱን የኒውክሌር መርሃ ግብር የመጀመሪያ እንቅስቃሴንም መርተዋል። በዚሁ ዓመት ንጉስ ሬዛ ፓህላቪ በሚቀጥሉት 2 አስርት ዓመታት እያንዳንዳቸው 23000 ሜጋዋት የማመንጨት አቅም ያላቸው 23 የኒውክሌር ኃይል ማመንጫዎችን ለመገንባት በማቀዳቸው አስታውቀው ነበር። የተሟላውን የኒውክሌር ነዳጅ ምርት ለማዳበርም ፈለጉ። ነገር ግን ኢራን በዚህ መንገድ ወደፊት ለመራመድ የሚያስችላት ብቃት ያላቸው ባለሙያዎችን ስለሌሏት ትልቁ እንቅፋት ተፈጠረ። አሪያና ሮቢሮ በቢሮ ኪንግስ ኢንስቲትዩት በሳተሙት መጽሐፍ ላይ ኢራን በኒውክሌር ምህንድስናና በፊዚክስ የሰለጠኑ በርካታ ባለሙያዎች ስለሌሏት የቴሄራን የኒውክሌር ማብራሪያ ለ10 ዓመታት ያህል ውጤታማ አልነበረም ብለዋል። አሁን ይህን መሰናክል ለማሸነፍ የአሜሪካ እርዳታ ቁልፍ ነበረ። በነሐሴ ወር 1974 ዓመተ ምህረት የኢራን ባለስልጣናት ለታዋቂው የማሳቹሴትስ የቴክኖሎጂ ኢንስቲትዩት MIT በኢራን የአቶሚክ ኤነርጂ ድርጅት ለተመረጡ ተማሪዎች የኢራን የኒውክሌር መሐንዲሶች የመጀመሪያውን ትውልዶች ለማሰልጠን የማስተርስ ፕሮግራም እንዲከፍት ሐሳብ አቀረቡ። ኢራን ለመጀመሪያዎቹ 2 ዓመታት $1.3 ሚሊዮን በአሁኑ ምንዛሬ ስሌትም $8.5 ሚሊዮን የከፈለ ሲሆን የትምህርት ፕሮግራሙ ንጉስ ሻህ በሰብአዊ መብት ረገጣ የመከሳቸውና ለኒውክሌር መስፋት አስተዋጽኦ ያደርጋል በሚል ፍራቻ በMIT ፕሮፌሰሮችና ተማሪዎች ተቃውሞ ገጠመው። ያም ሆነ ይህ የትምህርት ስምምነት እና በዋሽንግተንና በቴህራን መካከል የነበረው የኒውክሌር ትብብር በ1979 ዓመተ ምህረት በኢራን አብዮት በመፈንዳቱ ብዙም ሳይቆይ ተቋረጠ። ውጤቱም ግን አሁንም ድረስ ዘልቆ የቀጠለ ሆኗል። ቴክኖሎጂ ታሪክ ጸሐፊዎቹ ስቱዋርት ደብሊው ሌስሊ እና ሮበርት ካርጎን በአንድ ጽሑፋቸው ላይ በMIT ውስጥ ለሻህ የተነደፈ ፕሮግራም በእስላማዊ አብዮተኞች ይወድቃል ብሎ የገመተ ማንም የለም ብለዋል። የሚያሰለጥኗቸው የኢራን ተማሪዎችና ፋካልቲ አብዮቱን ይደግፋሉ ተብሎ አልታሰበም ሲሉ ጠቅሰዋል። በMIT 50 የተቋቋመው የአርማያህ የቴክኖሎጂ ዩኒቨርሲቲ በአብዮቱ ተማሪዎች እንቅስቃሴ ዋና ማዕከልም ሆነ። መጀመሪያ ላይ በአያቶላህ ሩሆላሂ ሆሚኒ የሚመራው አዲሱ አገዛዝ የሻህን የኒውክሌር ፕሮጀክት ውድቅ አድርጎታል። ያንን ተከትሎ በዚህም ዘርፍ የሰለጠኑ ብዙ ፕሮፌሰሮች ከሀገር ተሰደዱ። በፍሎሪዳ ኢንተርናሽናል ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር የሆኑት መሐመድ ሐሙን ሻባ በ1979 አብዮት በኋላ ኢራናውያን እጅግ በጣም ጸረ ኒውክሌር እንደነበሩ ያስረዳሉ። ፕሮጀክቱ የሻህ ተቀጠላ ችግር መስሏቸው ነበርና እንዲያውም የኒውክሌር መርሃ ግብሩን አቁመው ሙሉ ለሙሉ ከሞላ ጎደል አፈረሱት ሲሉ ለቢቢሲ ሙንዶ ተናግረዋል። አክለውም ኢራናውያን ከኒውክሌር ኃይል ሙሉ በሙሉ ራሳቸውን አግለው ለ5 እና 6 ዓመታት ያህል በዝምታ ውስጥም ነበሩ። ኤሌክትሪክ ኃይል ጥቅም ላይ ይውላል የሚባለው የኢራን የተትረፈረፈ የነዳጅ ሀብት ስለነበረ እንደ ብክነት ቆጥረውትም ነበረ ሲሉም አክለዋል። ሆኖም የኢራን አብዮት ከጊዜ በኋላ የኒውክሌር ቴክኖሎጂ ዋጋን በመገንዘብ ጥለውት ሄዱትን ብዙም ባለሙያዎች ለመመለስ መሞከር ብቻ ሳይሆን የራሱን ሚስጥራዊ አቶሚክ ፕሮግራም ማካሄድ ጀመረ። ነገር ግን አተም ለሰላም በሌሎች አገሮች የኒውክሌር ጦር መሳሪያ ግንባታ ላይና በአሁኑ የኢራን የኒውክሌር መርሃ ግብር ላይ ምን ያህል ተጽዕኖ አሳድሯል የሚለው እንደ ሆማን ሻቫ ገለጻ ከዚህ ተነሳሽነት ጀርባ የአይዘንሃወር ስጋት በጦር መሳሪያዎች መስክ የኒውክሌር ቴክኖሎጂ መጠቀም ያለውን አንድምታም ነበር። በመሆኑም ብዙ ሀገራት ከዚህ መንገድ እንዳይጓዙ ለመከላከል ለሲቪል ዓላማ ሲባል የተወሰነ ደረጃ የኒውክሌር ቴክኖሎጂ ተጠቃሚ ቢሆኑ ይህ በተወሰነ ደረጃ ቁጥጥር ሊደረግበት ይችላል ተብሎ ይታሰብ ነበር። ተገቢውም ጥበቃ ተዘጋጅቷል ሲሉም ያካላሉ። ለምሳሌ አሜሪካ ለሀገራት ያቀረበችው የዩራኒየም ማብለያ ማንቀሳቀሻ ለላቦራቶሪ ፍጆታ ብቻ አከራየች እንጂ አልሸጠች።
አልተቀበለችም። ዩናይትድ ስቴትስ በዓለም ዙሪያ የሚገኙ ለ30 ሀገሮች ውስጥ የኒውክሌር ኃይልን ለማጥናትና ምርምርን ለማካሄድ ይረዳቸዋል የሚለውን በዚህ መንገድ ነበረ። ወደ ኋላ መለስ ብለን ስንመለከት ግን ይህ ተነሳሽነት ለኒውክሌር መስፋፋት ምን ያህል አስተዋጽኦ እንዳበረከተ በባለሙያዎች መካከል ስምምነት የለም። ሆማዩን ቫሽ አተምስ ፎር ፒስ የኒውክሌር ቴክኖሎጂ ለሰላማዊ ዓላማ የማስተላለፍ የሚቻልበት ሁኔታ ፈጥሯል ብሎ መከራከር እንደሚቻል ያምናሉ። ነገር ግን አገራትን ቴክኖሎጂ እንዴት መጠቀም እንደሚችሉ ከተማሩ በኋላ በተለያዩ አቅጣጫዎች ለመራመድ የራሳቸውን እርምጃ ለመውሰድም ችለዋል ብለዋል። ይሁን እንጂ አተምስ ፎር ፒስ ባይኖር ኖሮ አንዳንድ ሀገራት በኒውክሌር ልማት ረገድ ዛሬ ያሉበት ደረጃ ላይ አይደርሱም ነበር ብሎ መከራከር ቀላል እንዳልሆነም ያምናሉ። ሌሎች ባለሙያዎች ግን የአይዘንሃወር ተነሳሽነት የኒውክሌር መስፋፋትን መደገፍ ግልጽ ነው ብለው ይከራከራሉ። በጆርጂያ ቴክኖሎጂ ኢንስቲትዩት ፕሮፌሰር የሆኑት ጆን ክሪች ይህንን ምን ያህል አደገኛ እንደሆነና የአተምስ ፎር ፒስ ተነሳሽነት እንዴት የኒውክሌር ጦር መሳሪያ ልማትን እንዳበረታታና እንዳሳተፈ የሚያሳዩ ብዙ አዳዲስ ጥናቶች አሉ ሲሉ ለቢቢሲ ተናግረዋል። የሲቪል ኒውክሌር ቴክኖሎጂን ማጋራት ከኒውክሌር ጦር መሳሪያ አንጻር ጉልህ የሆነ አንድምታ አለው ሲሉ ተናግረዋል። ይህን አመለካከት የሚጋሩት እንደ ህንድና ፓኪስታን ያሉ ሀገራትም ይጠቅሳሉ። የአቶሚክ ቦምብ እየሰሩ ሀገራት የመጀመሪያዎቹ የኒውክሌር ሳይንቲስቶቻቸውን የሰለጠኑት በአተምስ ፎር ፒስ ኢኖቬቲቭ ስር ነው። በሳይንስ ወይም በኢንዱስትሪ የኒውክሌር ቁሳቁስ ለወታደራዊ አገልግሎት እንዲውል የተደረገበት አጋጣሚዎች ብዙ ናቸው። እነዚህ በአተምስ ፎር ፒስ ስር የተገኙት መሳሪያዎችና ጽንሰ ሀሳቦች መሰረት የደረጁ ናቸው። አርጀንቲና፣ ብራዚል፣ ታይዋንና ደቡብ ኮሪያ ለዚህ ምሳሌዎች ናቸው ሲሉ ፒተርስ አርላይቭ ጽፈዋል። የኢራን ጉዳይ በተመለከተ ከእስራኤልና ከአሜሪካ የቦምብ ጥቃት በኋላ ከኒውክሌር መርሃ ግብሯ ምን ያህል እንደቀረ የወደፊት አፈንታዋ ምን እንደሆነም በግልጽ የሚታወቅ ነገር የለም።